ለአንዴና ለመጨረሻ ጊዜ ራሰ በራነቱን ለማስወገድ ወስኖ መጥቷል። ጉድ አፍተርኑን ተማሪዎች። እግዚአብሔር ይመስገን። ዛሬ የምንማረው ስለ ፍሬ ነው። አንተናም ተሰርብሻው ነውጣ ዘርጋጅ። አረ ዘርጋ ብያለሁ፣ ዘርጋ። አረ ተሸር ፍሬ ብሎኝ እኮ ነው። ሱሪና አውልቅ፣ እንዲሁ አረ አውልቅ ብያለሁ፣ አውልቅ። በትምህርት ሰዓት ቀልድ አውልቅ። ኦ ማይ ጋድ። ሶፊ ሱሪን ታውልቃለህ? ምን ያህል በእናትህ ከአህያ ጋር ነው እንደሚውለው። የዛሬው ርዕሳችን ስለ ማንጎ ፍሬ ነው። ልቤ እንደ እንቁላል ቦጭ እያለልሽ ነው። ለምንድን ነው ማትረጂኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትይኝ? እኔ ላንቺ የአማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሬ ለወጋችን እኔ ነኝ የገባውልሽ። መስዋዕትነት ከፍዬብሻለሁ። ተረድቻለሁ። ይሄ ወንድሜ የሚመጣበት ሰፈር ነው። ተረድቻለሁ። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር። ላንቺ ብዬ ነው እንጂ እስር ቤት ምናምን 2 ዓመት ገብቼ ወጣው ሰው ነኝ እንዴ እኮ። ይገላል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበረ። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ ይሉኝ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት። 25 አድርጊያለሁ። ቲማቲም ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም። የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ። እና ሰፈር ውስጥ ምንድነው መኳት? ቶሎ ብለሽ ገዝተሽ ሂጂ። እዚህ ጋር አትዘብዘቢ። ቶሎ ቢያፍጥኝ። እሺ ማማ ብርቅ ሄድ ሰላም በይልኝ። ብሩን ራሴ መጥቼ ወስዳለሁ። እሺ ከቤት ሰላም በይልኝ። ወንድምሽ ነው እንዴ? ህንጻ የሚያክል ወንድም ወልደውት ነው ገንብተውት ነው። ቃሪያን በ50 ሽንኩርቷን በ10 እንደዚህ ጎረምሳ ጌታ ነው የሚጠብቃት። አጭማችን እኔ ተይ መጠጥ ተይ እንዴት በብላስ ይቀምሽ ማለት አልፈ ይቅርብኝ። ጠጪ ለሆድሽ ነው። አንድ ጠጣሽ ብለሽ ማን ይከስሻል? ይቅርብኝ በእናትሽ ተይ። ጠጪ ከጎኔ ላስቀምጣት እስኪ ኦሴ ተደፋ ጦስሽን እቀዳልሻለሁ። እኔ ይቅርብኝ ጀመር ጦስሽን እቀዳልሻለሁ። ሆድሽ ውስጥ ያሉት ትላትልሽ ምንሽ ጥርግ አድርጎ ነው የሚያወጣልሽ። እኔ አንቺ አልሽ እንጂ ልቅመስ ውስጥ ወጃማ ነው መሰለኝ። የታወቅሽው ሀገሩንም ታውቂዋለሽ? ኧረ ሲሉ ሰምቼ ነው። አጣጣሽው ሲሉስ ሞጃሎ እንደ መጣጣው እኮ መጣጥሽው ማን ነው መጣጣው? እቀዳልሻለሁ። በእናትሽ ተይ። ሲኒው ራሱ ያፈሳል። እስቲ ሊያዝልሽ እሱስ ያፈስ ሲሆን አራው ያፈሳል። ኮንስታብል አቤት። ስራችሁ ማሰር ነው። ይሄ ጫሜ ተፈጠረ ሰሩልኝ። ጫሜ ተፈጠረ። ኮንስታብል በእናንተ በአድናቂዎቹ ምላሽ መሰረት ታዋቂውና ተወዳጁ ዩቲዩበር አሌክስ ለአንዴና ለመጨረሻ ጊዜ ራሰ በራነቱን ለማስወገድ ወስኖ መጥቷል። አይኗን ሳይሆነው ፍቅር ያዘኝ፣ አይኗን ሳይሆነው ፍቅር ያዘኝ፣ ጊዜ አልሰጥ ብሎ ያወዘወዘኝ። እንደምትመለከቱትም ንቅለ ተከላውን እያደረገ ይገኛል። እናንተም ራሰ በራነትን መሰናበት ከፈለጋችሁ በብቁ ባለሙያዎቻችንና በዘመናዊ መሳሪያዎቻችን አገልግሎቱን እኛ ጋር ታገኛላችሁ። ግሎ ኢትዮ ተርኪ አጠቃላይ የፀጉር ንቅለ ተከላና የቆዳ ሕክምና ማዕከል። ያሳሊ ወራጅ አለ። አይሽ ሁለት ሶሽ እሺ፣ ሁለት ሶሽ ልጅ ጨምሪ፣ ልጅ አስጨምራለሁ። 15 20 ብር ነው። 20 ብር እሺ፣ ዝርዝር ይልኝ። አይሽ መልሻለሽ ግን 20 ነው ብራ ያሪ። ኧረ እባክሽ አለ ፒያሳ ስሚ፣ ፒያሳ አለ ዘራልኝ ታገኝ መዱና ስጥኝ። እሺ እሺ፣ ይሄው አመት በሽ እሺ፣ ፒያሳ አለ እንዲቻላል እንዴ? የምርህን ግን ነው አላየኸኝም? ይሄ ምር አላየሁሽም ማማ። አንተን የሚመስል ረጅም ሰውዬ ጋር አላየኸኝም? ማማ የምር አላየሁሽም።
እና ግን ቁርስ በልተሃል? ቁርስ አልበላሁም። በቃ 100 ብር ልላክልህ። ግን ደግሞ ልብስህን አርጅተዋል አትቀይርም? ኧረ ደስ ይለኛል። በቃ 2000 ብር ልላክልህና ትቀይራለህ። ገብቷል? አልገባልህም? ገብቶልኛል። በጣም እኮ ነው የምወድሽ ማማ። ለዚህ ነበር አላየኋት። ለቱ ቪዲዮ ይሄን ይመስል ነበር። በቀጣይ ሳምንት እስከምንገናኝ ድረስ ላይክ እንዲሁም ሰብስክራይብ እያደረጋችሁ ቸር ቆዩ።